እሪያ ወይም አሳማ ማን ነው? ከመጽሐፈ ምሳሌ ምዕራፍ 11 ቁጥር 22 ላንብላችሁ። የወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ይላል። ስለዚህ ከጥበብ ማለት ከዚህ ከእግዚአብሔር ቃል እውቀት፣ በዚህ በእግዚአብሔር ቃል የማትመራ ሴት ወንድም እንደ እሪያ ወይም እንደ አሳማ ይወሰዳል ማለት ነው። የአሳማ ባህሪ አይታችሁ እንደሆነ ሲበላም በአፍንጫው በምንም በየቆሻሻ ሁሉ ሲሄድ ነው የምናየው። እንደገና ደግሞ ታጥቦ ንጹህ ሆነ በኋላ ወደ ጭቃ ሆዶ ሲንከባለል ነው የምናየው። ስለዚህ በአሳማ ያ ተፈጥሮ ነው። እንግዲህ እንደ አሳማ አትሁኑ። እንግዲህ አሳማ ምንም ወርቅ ብናደርግ ወርቅ እንግዲህ ሰው ሊያጌጥበት አንገቱ ላይ ያደርጋል፣ እጁ ላይ ያደርጋል፣ ሊያጌጥበት ነው። ያንን አድርጎ ግን በየቆሻሻ ቦታ የሚልከሰከስ ከሆነ እንደ አሳማ ምንም ውበት የለውም ማለት ነው። ስለዚህ የኔና የናንተ ውበት በዚህ በእግዚአብሔር ቃል ስንመራ ይሄ ጥበብ ያስተምረናል። በእግዚአብሔር ቃል ውስጥ ስንመላለስ በጥበብ እንወጣለን እንገባለን ማለት ነው። ስለዚህ የእግዚአብሔርን ቃል አብዝተን የህይወታችን መመሪያ እናደርግ። አንድ አውሮፕላን አብራሪ ኮምፓስ ይጠቀማል፣ የት እንደሚሄድ የት እንደሚያርፍም። እንዲሁም መርከበኛም ኮምፓስን ይጠቀማል፣ እሱም በባህር ላይ የት እንደሚሄድ እንደምን። ያ ከሌለው ግን አውሮፕላን አብራሪውም በአየር ላይ የት እንደሚሄድ ሳያውቅ ባክኖ ይጠፋል። እንዲሁም ደግሞ መርከበኛውም በባህር ላይ ሲሄድ ወዴት አቅጣጫ እንደሚሄድ ሳያውቅ ይጠፋል ማለት ነው። እኔና እናንተም ህይወታችን በዚህ በእግዚአብሔር ቃል የማንመራ ከሆነ የምንጠፋ እንሆናለን ማለት ነው። ስለዚህ በጥበብ የተመራች ሴት ደግሞ ከመጽሐፈ ምሳሌ 31 ከ10 ጀምሮ ልባም ሴት ማን ሊያገኛት ይላል? ዋጋውም ከቀይ ዕንቁ ይበልጣል ይላል። እግዚአብሔር ይመስገን። ይህቺ ልባም ሴት በዚህ ቃል ስለተመራች ማለት ነው። በዚህ ቃል ባትመራ ኖሮ ልባም ሴት ልትባል አትችልም። እዚህ ተመልከቱ። ብዙ ጊዜ አብዛኛውን ጊዜ ከወንዶች ይልቅ ሴቶች ውበታቸውን ለመጠበቅ ጊዜ ያጠፋሉ፣ ብዙ ወጪ ያወጣሉ። ይህ ውበታቸውን ለመጠበቅ እኮ በሰው ፊት ቆንጆ ሆኖ ለመታየት ነው። ለዛውም በአብዛኛው ወንዶች የራሳቸውን ፍላጎት፣ ደስታ፣ ስሜት ካደረኩ በኋላ አልፈልግሽም፣ አላውቅሽም ለሚለው እንግዲህ ያን ሁሉ ጊዜ ያጠፉት ለዚህ ለተሽካሻ ነገር ነው ማለት ነው። ከዛ ይልቅ ግን በእግዚአብሔር ፊት በዚህ ቃል መሰረት ጊዜያችን ብናጠፋ ምድራዊ ውበታችንም ይጠበቃል። እንደገና ደግሞ ከእግዚአብሔር ጋር ያለ ህብረታችን የጠነከረ ይሆናል። በዚህ በምድርም ደግሞ ዘና ብለን እንኖራለን። አደራ የምለው በዚህ በእግዚአብሔር ቃል እንድንመራ ያስፈልጋል ማለት ነው። እስኪ ከዚሁ ጋር የሚያጠናክርልን ከቆላስይስ ምዕራፍ 9ና 10 ላነብላችሁ። ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ መጽናት ለመታገዝ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድትካፈሉ ያበቃልን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙን ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። የቆላስይስ ምዕራፍ 1 ነው ከ9 እስከ 10። ተመልከቱ እንግዲህ በዚህ በእግዚአብሔር ቃል የሚመሩ ሁሉ በእግዚአብሔር የፈቃዱ እውቀት ሆነው የሚመላለሱ የሚኖሩ የሚያደርጉ ማለት ነው። እግዚአብሔርን በእኛ ይደሰታል። እግዚአብሔር ይመስገን። ስለዚህ አሁንም ደግሜ አደራ የምለው ይህንን ቃል ምዕራፍ በምዕራፍ አዳዲስ የሆናችሁ ከዮሐንስ ወንጌል ጀምሮ፣ ሌሎች ደግሞ ነባር የሆናችሁ በየቀኑ አንዳንድ ምዕራፍ እያነበባችሁ በዛው መሰረት እየጸለያችሁ እንድትሄዱ ነው። እኔ አሁን ይህን የማካፍላችሁ ወይም ይህን ያካፈልኳችሁ ቃል ሳነብ ያገኘሁትን ነው። የዛሬውን እዚህ ላይ እንጨርሳለን። መልእክቱ ለሌሎቹ እንዲደርስ ኮፒ ሊንክ ሼር ማድረግ አትርሱ። መልካም ቆይታ